የዲቪ 26 ውጤት ከሜይ 3 ወይም ከሚያዝያ 25 ጀምሮ ኦፊሻል በሆነው የዲቪ ፕሮግራም ዌብሳይት ላይ ማየት ይቻላል። ውጤታችሁን ቼክ ለማድረግ dvprogram.state.gov ላይ ገብታችሁ ቼክ ስታተስ የሚለውን ክሊክ ማድረግ ነው። እዚህ ፔጅ ላይ ውጤታችሁን ለማየት የሚያስፈልጓችሁን የኮንፈርሜሽን ነምበር፣ የፋሚሊ ኔም እና ሪሌትድ የሆኑ ዳታዎች እንዳሉ ቼክ ማድረግ ይኖርባችኋል። ከዛ ኮንቲኒው። እዚህ ጋር በዲቪ ፕሮግራም አፕላይ ካደረጋችሁ በኋላ ያገኛችሁትን የኮንፈርሜሽን ነምበር ታስገባላችሁ። ከዛ ፋሚሊ ኔም፣ ከዛ የተወለዳችሁበትን ዓመት፣ በመጨረሻ እዚህ ፒክቸር ላይ የምታዩትን ካራክተር በማስገባት ሰብሚት የሚለውን ክሊክ ታደርጋላችሁ። እዚህ ጋር ምናልባት የኮንፈርሜሽን ነምበር ከጠፋባችሁ እዚሁ ፔጅ ላይ ፎርጋት ኮንፈርሜሽን ነምበር የሚል አለ። እዛ ውስጥ ገብታችሁ አንደኛ ቼክ ማድረግ የምትፈልጉትን የዲቪ ፕሮግራም ዓመት ትመርጣላችሁ። ሁለተኛ ፈርስት፣ ሚድል እና ላስት ኔም ታስገባላችሁ። ከዛ የተወለዳችሁበትን ወር፣ ቀንና ዓመተ ምህረት። አራተኛ ኢሜል አድሬስ። ከዛ አውተንቲኬት አድርጋችሁ ሰብሚት ማድረግ ነው። ጥያቄዎች ካሏችሁ ኮሜንት ላይ አስቀምጡልኝ።